ሰላም ቤተሰብ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ትንሽ አሞኛ ማለት ነው። ሰሞኑን ቪዲዮ አልሰራሁም፣ ግን ዛሬ ስለ አብርሽና ስለ ሩታ እንዲሁም ሄርሜላ የአብርሽ ጓደኞች በአጠቃላይ ያደረጉትን ነገራቼ ከምርም ማለፍ አልቻልኩም። ፀጉሬን ቅባት ተቀብቻለሁ። ትንሽ ስላመመኝ ጠዋት እታጠባለሁ ብዬ ማለት ነው። እኔ እንጃ የእውነት የዘመኑን ጓደኝነት የዘመኑን ሰው እንዴት እንደሆነ ነው የገለጻችሁት ማለት ነው። ምን ጉር ናችሁ? እሱ የሄደው ሩታን ለማግኘት ቡታጅራ ድረስ ሄዶ ለምንድን ነው እናንተ ለሱ የማትለቁት? ከእናቱ ቤት መከራ አሳያችሁት። ከእናቱ ቤት ወጣ። ሆቴል ሩም ድረስ እየሄዳችሁ እሱን ታሳድዱታላችሁ። ጥሩ ነገር ያደረጋችሁ እየመሰላችሁ ሩም ድረስ ምን ጉድ ናችሁ? እግዚአብሔርን ምን ጉድ ነሽ ሄርሜላ? ምን ጉድ ነሽ? እንግዲህ አለብኝ ሰው ይመጣል ውጭ እያለች እንኳን አንቺ አትረጩም፣ አትሰሚም። ሩታ እንደምትመጣ ሆን ብለሽ አንቺ ታውቂያለሽ። እናንተ ታውቃላችሁ። እናንተ አሳፋሪዎች ሽንት ቤት ተደብቃችሁ ሴትን ወንድ ልጅ አማሊ ፈቴ ብላችሁ አልጋ ላይ ይዛችሁ እንደዚህ የምታደርጉ ሰዎች ከማደፋፈር አትለዩ። እግዚአብሔርን እኔ ከእንደዚህ አይነት ድርጊት አለያችሁ። ምን ጉድ ናችሁ? ምንድነው ከዚህ ሰው የሚማረው? አሁን ሩታ አየች፣ በአይኗ አየች። እንዴት ነው የምታምን? እኔማ አላምንም። እሱ አሁን ሩታ እንደውም በቃ መናገር ስራ አቃታት። ከቃሏን ከመውጣቷ በላይ ስለሆነባት ነው ምንም ሳትል በቃ የወጣችው። የእውነት በጣም ነው የምታሳፍሩት። ምን ጉድ ናችሁ እናንተ? ምንድን ነው የምትባሉት? እግዚአብሔርን እንዴት እንደተናደርኩ ማለት ነው። ለምንድን ነው ልጁን የማትረዱት? ለምንድን ነው ልጁን የማትለቁት? በሱ የገቢ ምንጭ የማንም ሰው የገቢ ምንጭ ሆኗል። ከራሴ ጀምሮ በአብረሽ ይሰራለሁ። ግን ይህን ያክል እያሳደዳችሁ እኛ የምንሰራው በሚሰራው ቪዲዮ ሀሳብ እንሰጣለን። በተመቸን ቀን ጥሩ ነው፣ ባልተመቸን ቀን ደግሞ እንወቅሳለን። እኛ አረብ ሀገር ሆነን የምንሰራ ልጆች የምንሰራ ቪዲዮ መቅረጫ ቦታ ስለማናገኝ አሁን እኔ ስልኬን ይዤ በቢጃማ ሆኜ ክፍሌ ነው የምቀርጸው። እንደዚህ ቁሜ እንኳን የምንሰራበት ቪዲዮ ቦታ የለም ማለት ነው። እናንተ ብዙ ነገር መስራት እያቻላችሁ ለምንድን ነው ከአብርሽ ህይወት ውልቅ ብላችሁ የማትወጡ? ለምንድን ነው በዚህ ልክ የምትረብሿቸው? ይኸው እነዚህ ልጆች የሚዋደዱ ልጆች ይህን ያክል ጊዜ በእናንተ የተነሳ ተለያይተው ነው ያሉት። እንዴ ሩታ እርጉዝ ነች፣ ባሏን እንክብካቤ ትፈልጋለች። አብርሽም እንደዚሁ ሚስቱን መንከባከብ ይፈልጋል። ይሄ እድል እኮ ላይገኝ ይችላል። ለምንድን ነው በዚህ ልክ የምትረብሿቸው? በጣም ባለየዎች ናቸው። እኔ ዛሬ አብርሽ ልቅምቅም አድርጎ ሲያስወጣቸው በጣም ነው ደስ ያለኝ። አብርሽ ዛሬ ከክፍል ነው አይደለ ከሩም ነው ያስወጣቸው። ሁለተኛ ከህይወታቸው ልክ እንደዛሬ ውልቅ አድርጋ አውጣቸው። ምንድን ነው የምትባላት? አሁን ምን ብላችሁ ሩታን የምታስረዱት? ምን ብላችሁ ነው አብርሽን የምታስረዱት? ልጅቷን አንጥቶ ቁጭ ብሎ ሊያነጋገራት የነበረውን ሁለታቸው ብቻ ሲሆኑ በሰላም ይነጋገራል። ሶስተኛ አራተኛ ሰው ሲመጣ ግን እነዚህ ልጆች መግባባት አይችሉም። ምክንያቱም እናንተ ነገር ስለምቆሰቆሱላቸው ማለት ነው። አልሽ ቤቱ ሄድ፣ ብዙ ነገር አድረሽ አልተሳካልሽም። ሩም ድረስ ሂደሽ አልጋ ላይ አንቺ እሱን ታሻሸዋለሽ። አንቺ በዚህ ልክ ምንድነው ጥቅምሽ? አንቺ ምንድነው ቪዲዮ ባይሰራሽ ባትታወቂስ? እንዴት ሴት ልጅ አታሳዝንሽ? እርጉዝ ልጅ ትመጣለች እያለሽ ማለት ነው። እግዚአብሔርን በጣም አሳፋሪ ናቸው። እኔ እንዴት ነው ቤተሰቦቹ ሩታንስ ተዋት፣ አብርሽንስ ተውት። እንደው ቤተሰቦቹ እናንተ ራሳችሁን አታከብሩም? የእነሱን ቤተሰቦች ራሱ አታከብሩም? በቃ ቡታጅራዎች እንደዚህ ነው እንዴ ስራችሁ? እናንተ ከየት ነው የመጣችሁ? እግዚአብሔርን ፍቅር ነው የምትጫወቱ። ብር ያሰከራችሁ ጭሞ ጭራሽ ያደፋፈራችሁ። ይሄ ዛሬ የሰራችሁት ቪዲዮ የአብርሽ ጓደኞች እናንተ የማትረቡ እባቦች ማለት ነው። ከማደፋፈር ምንም አትለዩም። ይሄ ልጅ እኮ የሆነ ነገር ቢያደርግ እኮ ልትቀርጹበት ማለት ነው፣ ለህዝብ ልታሳዩ። አንዴ አብርሽን በጀም ከሚዲያ አስጠመዳችሁታል። ግን እሱ ጠንካራ ስለሆነ አይጠፋም። ብዙ ሰው እሱን እየሰደበ ነው ስለሱ ቪዲዮ የሚሰራ እየረገጠ ማለት ነው። ጭራሽ አልጠቃ ሲላችሁ አልወርቅ ሲላችሁ ደግሞ ቪዲዮ ቀርጻችሁ እሱን ለመፈተሽ ሚዲያ ላይ ልታዋርዱት ማለት ነው። ቢያደርገው ራሱ ለምንድን ነው በዚህ ልክ ርቀት ክፉ የምንሆነው? እግዚአብሔርን ለምንድን ነው በዚህ ልክ ክፉ የምትሆኑት? በጣም ባለየዎች ናችሁ። የእውነት ባለየ ለብር ብቻ እሱን በቃ እኔ እንጃ። ሰው ልጁ አይብላ አይጠጣ፣ ሰው አያገኝ። በቃ ማግኘት አይችልም እኮ በእናንተ ምክንያቱም አብራችሁ ሆናችሁ ምሳ በላችሁ፣ እራት ምኝታ ላይ ብትወድ ምን አለበት? እንደዚህ ሰላሙን ነስታችሁ እንትን ከምትሉ። አሁን ሩታ ተናዳ ሄደች።
ነገሮቹ ሁሉ ትተዋርጋ መስተካከል እንዳለበት ቤተሰቦቿ እየመከሯት ምን እያሏት፣ እኔ እግዚአብሔርን ከቤተሰቦቿ እንደው ከዚህ ጭቅጭቅ ወጥታ ሳያት በጣም ነው ደስ ያለኝ። በቃ ጭቅጭቅ ለማንም አያምርም፣ ጠብ ለማንም አያምርም። ሰላም ነው የሚያምረው። በቃ ይሄ ነው መሆን ያለበት። ለምንድን ነው ሰላማን የምትነሷት? እግዚአብሔርን እኔ በጣም አሞኛል። አይኔ ራሴ እንዴት እንዳመመኝ ቅባት ተቀብቼ ጠዋት እታጠባለሁ ብዬ ነው እንደዚህ ሆኜ የመጣሁት። ግን በጣም ተናደርኩኝ። የእውነት ካላወራው በቃ በጣም ነው ውስጤ የተቃጠለ። በጣም ነው የምታሳፍሩት። ይሄ ልጅ ምን ያድርግላችሁ? በቃ የትም ሲሄድ ማሳደድ፣ ውጭ ሄዶ የነበረውን እግሩ ላይ ተደፍተህ አንተ ልቅምቃሚ ይዘኸው መጣህ። አሁን ደግሞ ከአዲስ አበባ ቡታጅራ፣ አሁን አዲስ አበባ ደግሞ ሰው ቢመጣ ደግሞ ተከትላችሁ ነው የምትመጡ። ከመቼ ወዲህ ነው እናንተ ቡታጅራ ተቀምጣችሁ የምታውቁት? ሄርሜላ ይሄን ያክል ጊዜ ከአብርሽ ህይወት ውስጥ ከመጣች ጀምሮ አዲስ አበባ ነበርሽ። አሁን ደግሞ ተመልሰሽ ቡታጅራ ሴት ተመልሳችሁ ትሄዳላችሁ። ምን ነው የምታስተካክሉት? ምን ልትሉ ነው ሄዳችሁ? እናንተ ምን ልትሰሩ? እናንተ መቼም አታስታርቁም ከማበላሸት ውጭ። ምን አለበት ብተዋቸው? እነዚህ ልጆች ምን አለበት ቢያወሩ ቢመካከሩ? እውነት የብልግና ጥግ። በስማም ሰው እንደዚህ ነው እንዴ? ለካም ሰው እንደዚህ ነው ውድቀታችን ጉድጓዱ የሚቆፍርልን። በምን ታገኙት? በቃ ብዙ ነገር አጣላችሁ፣ ምን አላችሁ? ብዙ ነገር አደረጋችሁ። ስሙን ህዝብ እንዲጠላው አደረጋችሁ። አሁን ደግሞ ጭራሽ ሴት ይዛችሁ አልጋ ላይ እንደዚህ ጉድ ቪዲዮ ትቀርጻላችሁ እናንተ። ኧረ በስመ አብ እግዚአብሔር። እናንተ አንድ ግለሰብ ምናምን ብቻ አይደለም፣ ወይም እናንተ ብቻ አይደለም። በዚህ ቪዲዮ ሀገር ነው የምታሰድቡት። እውነት ይሄ እናንተ ሽርሙጥና ነው የምታስተላልፉ እንጂ ጥሩ ነገር እያስተላለፋችሁ አይደለም። በጣም ነው የምታስጠሉት። በጣም ሰው ስንት ነገር ይሰራል፣ ስንት ለሰው ለህዝብ የሚጠቅም። እኛ አሁን ሰሞኑን እግዚአብሔርን በቃ እኔ ሩታ እንዴት ደስ እንዳለችኝ፣ አብርሽ ራሱ ሁለታቸው ነው ሲዋቸው፣ ሁለታቸው ብቻ ሲሆኑ በቃ አይናቸው ላይ ፍቅር እንዳለ ራሱ ሰላም እንዳለ ራሱ ሁሉን ይረሱታል። ግን በዚህ ልክ እነሱ እንደዚህ ውስጣቸው ጥቁር እንዴ ለምንድን ነው የምታደርጉ? ለምንድን ነው ያክል ርቀት የምትሄዱ? ጓደኝነት እንደዚህ ነው። የቅርብ ሰው እንደዚህ ነው። አረ በጣም ነው የምታሳፍሩት። ማርያም በጣም ታሳፍራላችሁ። ቤተሰብ እኔ የሆነ ስለተናደድኩ ነው እንደዚህ ብዬ መናገር የፈለኩት። ይሄው አይኔ ሁሉ እብጥብጥ ብያለሁ ማለት ነው። ግን ሰሞኑን ሰርቼ ማላቅም ቪዲዮ ትናንትም ለቀው ነበረ። አይቼ ነው የወጣሁት። በቃ እኔ ያሳዝናሉ ሁለታቸውም። አብርሽም እኮ ያሳዝናል፣ ሩታም ታሳዝናለች። እነዚህ ናቸው ጋጠወጥ። በዛም ጥልቅ በዛም ጥልቅ ከሰው ህይወት እንደ ውልቅ ብትሄድ ለምንድን ነው ባትታወቂስ? ታዋቂ ባትሆኝስ? ዩቱብ ባይኖርስ? ባይበላስ? ምንድነው የኔ ያክል የሰውን ህይወት ማጨለም፣ የሰውን ሰላም መንሳት ምን ይሉታል? ይሄ እውነት በጣም ነውር እኮ ነው። በራስሽ አይዲያ ነኝ፣ በራስሽ ስራ ነኝ፣ ሌላ ስራ አስሪ ከሱ ህይወት ውጪ። አሁን እነዚህ ልጆች እንዴት ነው የሚታረቁ? እንዴት ነው መወያየት? እንዴት ነው መመካከር የሚችሉ? እያሳደዳችሁ ማለት ነው፣ እያሳደዳችሁ አይን ባይ እንደዚህ አይነት ነገር አልጋ ላይ አሁን ታገኛታለች። እንዴት ነው ሩታ የምታምንሽ? አሁን ምን እስከሚያደርጉ ነበረ የምትደብቁ የምታዳምጡ? ሽንት ቤት ገብታችሁ እናንተ ካሜራ ይዛችሁ ማለት ነው። እውነት በጣም ባለጌዎች ናቸው እነዚህ። ሰው እኮ የሚተገብረውና የሚያወራው እኮ ይለያያል እኮ። የሚተገብረውና የሚያወራው በውስጡ ብዙ ነገር አስቦ ገምግሞ ነው ሰው አውጥቶ የሚናገረው። ገብቷችኋል? በዚህ ልክ እናንተ ተደብቃችሁ የምታዳምጧቸው የሁለት ስድ ሀገር አስተዳቢ አይገልጻችሁም። እንደ ሀገር ነው የምታዋርዱ። እንደ ሀገር ቡታጅራ እንዴት እንደሆናችሁ በተግባር ነው ያሳያችሁ። በዚህ ቪዲዮ ግን የሚናገራችሁ ሰው የለም። ለቃቅሞ ነበር እናንተ ዩቱባችሁን ራሱ ማዘጋት። የእውነት ልቅምቅም አድርጋችሁ ማለት ነው። ይሄ ዛሬ የአብርሽ ጓደኞች ያደረጉት ነገር እንደ ሀገር ነው የምታዋርዱት። ቀላል ነገር አይደለም ያደረጋችሁት። የአብርሽን ነፃነት እንድታወጣ ነው። ያንተ እንዴት ነው አፈርቤ ይርሽ እያሻሸሽ ምን እያልሽ ታደኛ ምን እንድበልሽ? ከዚህ በላይ ደፈርሽው እኮ አለቀ። አስገደድሽው እኮ ልብሱ ማውለቅ እኮ ነው የቀረሽ። ሩም እንዴት አንድ ሴት ልጅ ወንድ ላይ ሩም ከሄደበት ክፍል ሄዳ እንደውም እሱ በሌለበት የድፍረትሽ ድፍረት ሄደሽ አልጋ ላይ ቁጭ ብለሽ ትጠብቂዋለሽ። አይ ለምን ቢጃማ አለበሽም? እሱን ጅንሱን አውልቀሽ ቢጃማ ብትለብሽ እኮ ይህ ሁሉ ራሱ ማውራት ጊዜ ወስድብሽም ነበረ። ልክስክስ፣ የእውነት በጣም ልክስክስ ነሽ። ምንጉር ናችሁ እናንተ፣ ምንጉር ናችሁ ስለ ፍቅር። ከዛም ካለ ሴት የሚመጣ ወንድ እኮ የለም። ካለ ሴት፣ ካለ ብልግና፣ ካለ ወሲብ ከማይስብ ነገር እኮ እናንተ እኮ መታችሁ አታውቁም እኮ የእውነት። እኛ ሀገር ልጆች ማለት ነው፣ አማራ ክልል ብዙ ልጆች አሉ የእርዳታ የሚሰሩ ልጆች። በካሜራ ራሱ እኮ አይታዩም።
መልካም ነገር እየሰሩ ራሱ በካሜራ አይታዩም እኮ። እናንተ እንደዚህ ብልግና በአደባባይ የምታስተላልፉ ብልግና። ቤተሰቦቼ በጣም ይቅርታ የእውነት የዛሬ ቪዲዮ እኔ ሁላችሁም እንደሚያናድዳችሁ አውቃለሁ። አብርሽ የተደረገበት ነገር ለሁሉም ሰው የሚያናድር ነገር ነው። አሰዳቢዎች ናችሁ። በሌላ ቪዲዮ እስከምንገናኝ ቻው።